እንኳን ወደ ኩካይ ሚዲያ በደህና መጣችሁ። ዛሬ የምንወስዳችሁ ተራ ጉዞ አይደለም። ዛሬ ነፍስን በእጅ ይዞ ከሞት ጋር እየተፋለሙ ስለሚደረጉ አስፈሪ የባቡር ጉዞዎች እናወራለን። የሰው ልጅ ምድርን ለመግራት ካደረጋቸው ጥረቶች መካከል የባቡር ሐዲድ ግንባታ ቀዳሚውን ስፍራ ይይዛል። ነገር ግን ተፈጥሮ እጅ የማትሰጥባቸው የሰው ልጅ ምህንድስና ደግሞ ለፈተና የሚዳረግባቸው ጥቂት ቦታዎች አሉ። በዚህ ቆይታችን በምድር ላይ ስላለው እጅግ አስቸጋሪ ምህንድስና፣ ስለ ተፈጥሮ ቁጣና ስለ ሰው ልጅ አስገራሚ ድፍረት እንነጋገራለን። ተሳፋሪዎችስ የሞትን ጥላ አይን ለአይን እያዩ ምን አሉ? ዛሬ ከአእምሮአችሁ ፍጹም የማይጠፋ ምስክርነቶችን ይዘንላችሁ ቀርበናል። በተለይ ቁጥር 1 ላይ የምናየው መንገድ እስካሁን መልስ ያላገኘ የብዙዎች መቃብር ነው። ጉዟችንን በደቡብ አሜሪካ አርጀንቲና ሳልታ ግዛት በአንዴስ ተራራዎች እንጀምራለን። ትሬን አላስ ኑቤስ ወይም ወደ ደመና የሚወስድ ባቡር። ስሙ የቅኔ ያህል ያምራል፣ መንገዱ ግን የቅዠት ያህል ያስፈራል። ይህ ሐዲድ ለየት የሚያደርገው የመጀመሪያው ነጥብ ከባህር ጠለል በላይ 4220 ሜትር ከፍታ ላይ መገኘቱ ነው። ይህ ከፍታ ለሰው ልጅ ሳምባ እጅግ ፈታኝ ነው። አየሩ በጣም ስስ ከመሆኑ የተነሳ ያለ ኦክስጅን ጭንብል መተንፈስ አዳጋች ሊሆን ይችላል። ተሳፋሪዎች በከፍተኛ ሕመም ይያዛሉ፣ ራሳቸውን ይስታሉ፣ ያስታውካቸዋል። ለዚህም ነው የሕክምና ባለሙያዎች ሁልጊዜም በባቡር ውስጥ በቋሚነት የሚኖሩት። አስፈሪው ክፍል ላ ፓልቮሪላ የተባለው ድልድይ ነው። በአየር ላይ የተንጠለጠለ የሚመስለው ይህ ድልድይ 224 ሜትር ይረዝማል። እዚህ ቦታ ላይ የነበረ ካፒቴን እንዲህ ሲል ምስክርነቱን ሰጥቷል። Soy hijo de ferroviario. Tengo sangre ferroviaria y በዚህ ድልድይ ላይ በምናልፍበት ጊዜ ነፋሱ ባቡሩን ሲገፋው ይሰማኛል። እያንዳንዱ ቅጽበት በጸሎት የተሞላ ነው። ምክንያቱም ስህተት ቢፈጠር ወደ መሬት ሳይሆን ወደ ገደል ነው የምንወድቀው። mi papá trabajaba en la vía. Él hacía el mantenimiento de la vía y dije algún día tendré que manejar y lo he hecho así, gracias a Dios, y llegué a culminar ser maquinista. ማርያ የተባለ ተሳፋሪ ደግሞ ያንን ቅጽበት እንዲህ ታስታውሰዋለች። መስኮቱን ከፍቼ ቁልቁል ስመለከት መሬት አልታየኝም፣ ነጭ ጭጋግ ብቻ። ነፍሴ ከስጋዬ ተለይታ በአየር ላይ የቀረች መሰለኝ። እግዚአብሔር ሆይ ልጆቼን ማየት እፈልጋለሁ ብዬ ጮኩኝ። ያንን ፍርሃት እስከ ለተሞቴ አረሳውም። አሁን ደግሞ ከከፍታው ወደ ጥልቁ እንውረድ፣ ወደ ህንድ ውቅያኖስ። ፓምባን ድልድይ ከ100 ዓመታት በላይ ዕድሜ ያስቆጠረ የምህንድስና ተአምር ነው። ይህ የ2 ኪሎ ሜትር ድልድይ ራሜሽዋራም ደሴትን ከዋናው ምድር ጋር ያገናኛል። ይህንን ሐዲድ ለየት የሚያደርገው በዓለማችን ላይ ሁለተኛው ረጅሙ ባቡር ላይ የተሰራ ድልድይ መሆኑ ነው። ነገር ግን ይህ ትስስር በደም የተጻፈ ታሪክ አለው። በ1964 በደረሰ አሰቃቂ አውሎ ነፋስ በዚህ ድልድይ ላይ ሲጓዝ የነበረ ባቡር ወደ ባህር ሰጥሞ የ150 ሰዎች ሕይወት አልፏል። ይህ ድልድይ በመሃል
ለመርከቦች ማረፊያ እንዲሆን በሰው ኃይል ይከፈታል። አስቡት፣ ባቡሩ በሚያልፍበት ጊዜ ድልድዩ ዝገት የበላውና በመላጥ ላይ ያለ ነው። ጨዋማው የባህር ንፋስ ብረቱን በየቀኑ ይበላዋል። ማዕበሉ በሚበረታበት ጊዜ ውሃው እስከ ባቡሩ መስኮት ድረስ ይረጫል። ካፒቴን ራጀሽ የተባለ የቀድሞ የዚህ ባቡር ሹፌር እንዲህ ብሏል። አንድ ቀን ማዕበሉ በጣም በረታ። ድልድዩ በመሃል ሲናወጥ ታየኝ። ባቡሩን ለመክታት ሞከርኩኝ፣ ግን አልቻልኩም። ተሳፋሪዎቹ ጩኸት ጀመሩ። እባክህ አትግደለን ብለው ኃላፊዎችን ይለምኑ ነበር። በዚያ ቅጽበት ጥፋቱ የኔ ይመስል ነበር። በሕይወት መትረፋችን ተአምር ነው። ነገር ግን ያ የጩኸት ድምፅ ሁልጊዜም በሕልሜ ይመጣብኛል። በመጨረሻም ብዙዎች የዓለማችን አስቸጋሪው መንገድ ወደሚሉት ወደ ኢኳዶሩ ናሪስ ዴል ዲያብሎ ወይም የዲያብሎስ አፍንጫ እንሄዳለን። ይህ ተራራ ስያሜውን ያገኘው በገደላማነቱ ብቻ አይደለም። ይህንን መንገድ ለመገንባት በሺዎች የሚቆጠሩ ሰራተኞች ሕይወታቸውን አጥተዋል። እያንዳንዱ ሜትር ሐዲድ በአጥንትና በደም የተገነባ ነው ቢባል ማጋነን አይሆንም። ባቡሩ ቀጥ ያለውን ገደል መውጣት ስለማይችል ዚግዛግ የተባለ ዘዴን ይጠቀማል። ባቡሩ ወደፊት ሄድና ሐዲዱ ሲያልቅ ቆሞ በሌላ መስመር ወደ ኋላ እየተንሸራተተ ነው ቁልቁለቱን የሚወርደው። ተሳፋሪዎች ወደ ኋላ ሲሄዱ የት እንደሚሄዱ አያውቁም። በዚህ መሃል ከገደሉ ጫፍ ላይ ሆነው ይንጠለጠላሉ። ይህ ፍርሃታቸውን በእጥፍ ይጨምረዋል። አንዱ የኢኳዶር የባቡር ካፒቴን እንዲህ ይላል፣ ይህ መንገድ ለደካሞች አይመችም፣ ድፍረትን ለተላበሱት እንጂ። በየቀኑ ከዲያብሎስ ጋር የምንታገል ነው የሚመስለው። ከሐዲዱ ጥቂት ሴንቲሜትሮችን ብንወጣ መጨረሻችን ገደል ነው። ጆን የተባለ አንድ ተጓዥ ደግሞ እንዲህ ሲል ምስክርነቱን ሰጥቷል። ባቡሩ ወደ ኋላ መንሸራተት ሲጀምር ከመቀመጫዬ ለወድቅ ደረስኩኝ። በመስኮት ቁልቁል ስመለከት ከገደሉ ጫፍ ላይ ቆሜያለሁ። መልአከ ሞት አፉን ከፍቶ የሚጠብቀኝ መሰለኝ። ሁሉም ሰው ጸጥ አለ። ፍርሃት ድምፅ አልባ አደረገን። ያ ጸጥታ ከጩኸት በላይ ያስፈራል። እነዚህ መንገዶች የምህንድስና ጥበብን ብቻ የያዙ አይደሉም። የሰው ልጅ ኑሮን ለማሸነፍ ያለውን ጽናት የሚያሳዩ ናቸው። ዛሬ ኩካይ ሚዲያ እነዚህን አስፈሪ ጉዞዎች አሳይቷችኋል። የሰው ልጅ ምን ያህል ደፋር እንደሆነ፣ የአደጋው ቅርበትና የድፍረታቸውም ልክ ያስደንቃል። የተሳፋሪዎች ምስክርነት እንደሚያሳየው ይህ ጉዞ ሕይወታቸውን የለወጠ የጭንቀት ሰዓት ነበር። እናንተስ በየትኛው ላይ ለመጓዝ ትመርጣላችሁ? ወይስ እነዚህ መንገዶች በቪዲዮ ብቻ ቢቀሩ ይሻላል? ኩካይ ሚዲያ ያልተሰሙና አስደናቂ ታሪኮችን ማቅረቡን ይቀጥላል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ለወዳጆቻችሁ በማጋራት አበረታቱን። አስተያየታችሁንም ኮሜንት ላይ አስፍሩልን። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩን።